ብዙ ጊዜ ነው ማሳለፈው። ያንተ ልጅ ነው እንዴ? አንድ ነገር ልንገርሽ፣ ግንዱ ያልጠቀመ ዛፍ ልጣጩ አይጠቅምም። እሺ ስለዚህ ምን ሚራ እገልሻለሁ። አንቺም ወሽ ልጅሽ መቼም በእኔ አትጠቀሙብኝም። ሁለታችሁንም ነው ማጠፋችሁ። በእኔና ባንተ በማያልቅል ምንም በማያውቀው ጽንስ አትጉዳው፣ ልጃችንን አትጉዳው። እሱማ ከተወለደ ነው የሚጎዳው። እኔም አንቺ መቼም ጥሩ ወላጆች ልንሆኑ አንችልም። ሰይጣን የምትፈልገውን ነገር በአግባቡ ተናገር። አንቺ እኮ እግሬን ያሳጣሽኝ እርኩስ ሰይጣን ነሽ። እንዲህ ሰው ቆይ እንዴት ነው ቆይ የልጅሽን አባት እግሩን ሽባ የምታደርግ? ምን አይነት ሰው ነሽ? ሮቢ እውነትም ማጣ ስለመሰለኝ ነው። በስሜታዊነት ነው ይሄን ነገር ያሰብኩት። ሮቢ አትበይ። ቆንጆ እኮ ነሽ። ቆንጆ አንተም እኮ በጣም ቆንጆ ነህ። በተለይ ደግሞ ልብ አንቺ አይበልጥም የኔ ጣፋጭ። ግን አምነኸኛል አይደለ? ምኑን ቆንጆዬ? እኔ ሮቤልን እንዳልወጋሁት። አዎ የኔ ቆንጆ። ቆይ ግን እውነቱን እንዴት አወክ? ይህንን ትንሽና ስስጭ ሰውን ለመጉዳት እንደማትጠቀም ያውቃለሁ። ከልብ ነው አድናን። እና ከዚህ በኋላ በሁሉም ነገር ታምነኛለህ? 100% ከአንቺ ውጭ ማምነው የለም። ቃል ግባልኝ እስኪ። ቃል እገባልሻለሁ። ሁልጊዜ አምንሻለሁ። አሁን እኔ ባንተ በጣም ደስተኛ ነኝ። ሳራ ከተገኘች ደግሞ ደስታዬ ሙሉ ይሆንልኛል። ትገኛለች የኔ ንግስት። ትቻለች። አምናለሁ። ሉና ወንድሜን ፈራሁት። አሁን ሮቤል እጮሃለሁ። እስቲ ጩያ ማንም አይደርስልሽም። እሺ ዝም ብለሽ አትፍረብረቂ። እሺ ልታረገኝ ነው? አረፍታኝ ወክል። ምን አሰብኩ መሰለሽ? አውጥቼ እግርሽን አስቀጥቅጬ ሽባ አደርግሻለሁ። ከምገልሽ እሱ ይሻልሻል አይመስልሽም? የፈለግከውን አደርግላለሁ ሮቤል፣ ግን ደግሞ ወክል። እሺ ካልሆነ ደግሞ እግሬን መልሽልኝ። እሱ ማድረግ ትችያለሽ። ከቻልሽ ምንም አላደርግሽም። እግሬን ብቻ መልሽልኝ። ሮቤል አንተን ማጣ መስሎኝ እኮ ነው። በእግሮች ስለምትራመድ የምትፈልገውን የምታደርግ መስሎኝ። እንደዚህ ከሆንክ ደግሞ ሁሉን ነገር በእኔ ቁጥጥር ስር ይሆናል እና ማገኝ ስለመሰለኝ ነው። ኧረ ስለዚህ ነው እግሬን ያሳጣሽኝ? ኧረ እንደው ቆይ እንዴት የተማርሽ ነሽ በእናትሽ? ስታስቀኝ በጣም ነው የምታስቀኝው የኔ ምሁር። አንቺ ውሻ አፍሽን ዝጊ ብዬሻለሁ። አፍሽን ዝጊ። ዝም ብትይ ነው የሚሻልሽ። በተወራጭሽ ቁጥር ነገሮች እንዲከብዱ ነው የምታደርጊው። ማንም አይደርስልሽም። ተረገምሽ። ለምን ሮቢ? እኔ እናንተ ለምን እንደዚህ ሆነ? ከንፍተኝና እንደ በፊቱ ወደ ቀድሞ ነገራችን እንመለስ። ሮቢ አትበይ። ሮቢ አትበይ። እንደ እረፍ እንዴ ያለው አድናን እረፍ። በማርያም እረፍ አድናን። አንቺ ስሞትል እንዳትኝ ሁለተኛ ስሞትል እና እንዴ አንቺ ሞተሽ ከዛ ነው ማለት ብቻዬን ማን እንትን ሊለኝ ነው። እሺ አለኝ በቃ ተስባላ ቃል በማርያም ሲራፍሽ ተው ምንድን ነው? ወይኔ ሮቤል እንደ ቀልድ አድናን ሉናን ወሰዳት ማለት ነው። ብቻ እንዴ ሚራን ከዚህ ቤት ላስወጣት እንጂ ሁሉም ነገር በቅርቡ ያበቃለታል።
ሄሎ አጀግ ነው የሆነ ስራ አለ። ምንድነው ስራው? ይኸውልህ ከኔ ቤት ትመጡና የሆነ ሴት አለች፣ እሷን ወስዳችሁ የሆነ ቦታ ማስቀመጥ ነው ስራው። መቼ ነው? ዛሬ ሌሊት። ይኸው ዛሬ ሌሊት እደውልልሃለሁ። ቤት በርጋ መተህ ትቀበለኛለህ። እኔ መንቀሳቀስ አልችልም። ምን ነው ቦስ? እሱ አይመለከትህ። ብቻ ከቤት ድረስ መተህ ከኔ ቤት ማለት ነው መተህ ልጅቷን ይዘህ ሄደህ የሆነ ቦታ ማስቀመጥ ነው ስራው። ስልክህን እጠብቃለሁ። እሺ በቃ በመንገዴ የገባ ሰው ሁሉ መንገዴን ለማስተካከል ስል ጠርጋችኋለሁ። ሮቤል ላውራ የምፈልገው ነገር ነበር። ምንድን ነው? ሮቤል ከዚህ በኋላ እዚህ መቆየት አልችልም። ምንድን ነው ወንድሜ? አውጥተህ ልጥለኝ ነው? ላገባ ስለሆነ ከዚህ በኋላ እኔ ከሚስቴ ጋር ብቻችን መኖር ነው የምንፈልገው። ቆይ ባለ ትዳር እኮ ነው፣ ደግመህ እንዴት ታገባለህ? ነኝ እንዴ? አስታወስከኝ። እባክህ የነገርኩህን ብቻ አድርግልኝ፣ ሌላውን ለኔ ተው። እሺ እኔ የት ሄዳለሁ ታዲያ? ሜጂ አንፈልግ። ሚራ ስትመጣም ንገራት፣ አብራችሁ መውጣት ትችላላችሁ። ስለ ሚራ እኔን እየጠየቀኝ ነው እንዴ? የሚራ ነገር እኮ እኔን አያገባኝም አይደል? ቀድመህ ካገኛት ብዬ ነው ነገሩ። እሺ ወንድሜ ቢያንስ እንኳን ትንሽ ጊዜ ስጠኝ እንጂ እንዴት መውጣት እችላለሁ እንደዚህ እንኳን ሳልዘጋጅ? እያወቅህ የእግሬን ነገር። ብዙ ጊዜ አልሰጥህም። ሰሞኑን እንድትወጣ ነው የምፈልገው። እንዴ ድንገት እኮ ነው ውጣ ያልከኝ። ቀድሜ የተዘጋጀሁበት ነገር እኮ አይደለም አይደል? ስንት ቀን ልስጥህ? ቀን ትንሽ ነው እኮ ወንድሜ። እንዴት ቆይ በቀናት ውስጥ ዝም ብሎ ብድግ ተብሎ ሰው ውጣ ይባላል? እንዴት ይሆናል? ወር አመት ብለህ በፍጹም እንዳታስበው። ቀናት በቂ ናቸው። እንደፈራሁት ከበድኩ አይደለ? አስጠላሁ አይደል? በቃ እኛ መጨረሻ እንደዚህ ሆነ። ቢገባ ላም ቀንዱ አይከብዳትም። ዞሬ ካልወጋው ካላት ግን ያኔ ነው የምቆርጠው። የእውነት በጣም አስመሳይ ሆነ። በጣም አስመሳይ። እንደፈራሁት ከበድኩ አይደለ? ደግሞ የእናታችን አደራ እየበላ ነው። እኔንም የጎዳኝ የዋህነቴ ነው። እንደ ድሮ በዚህ መንገድ አንጀቱን እበላለሁ ብለህ ካሰብክ አይሆንም። ብሬል ከነቃ አሁንም ዕቃ የሚባለው የሆነ ነገርማ አድናል ልብ ውስጥ ገብቷል እንዴ። በእኔ ላይ ያለውን እምነት እኮ እያጣ ነው። እመነኝ ወንድሜ፣ ደግሜ ይቅርታ ጠይቃለሁ። የኔ ጅላጅል ሳይቀድመኝማ መቅደም አለብኝ። አዎ
አንሳው። ሄሎ። አዎ ሮቤል ነኝ። ይሰማል? ስማ አሁኑኑ ነው። እሺ ኑ፣ አሁን ልወጣ ነው። እንዳትቆይ። ቻው። አድናን ምንም ልታስረዳኝ እንዳትሞክር። ቆይ ላስረዳ።